አዎ አንደኛ ቄስ ዮሴፍ አየለ ያድጓቸው አሁኑና ነው። ቄስ ዮሴፍ አየለ ያድጓቸው ቄስ ዮሴፍ አሁኑና ነው። ሸርሞጣ ነው። መረጃ ላይ ስለሱ አንደኛ እሱ ቄስ ሊሆን አይችልም። አሁኑና ሸርሞጣ የፍልሚያ ሴት ያገላበጠ ሌባ ነው። እሻሽ መጠምጠሙን አትዩ። ቄስ ዮሴፍ አየለ ያድጓቸው አሁኑና ሸርሞጣ ነው። ሸርሞጣ ቄስ ዮሴፍ አየለ ያድጓቸው የአባቱን ብርሃንና መጀመሪያ ይመልስ። እኔ አልፋታው ልንገራችሁ፣ አንድ ታሪክ ልንገራችሁ። ከመለክሲው ቀጥሬ ሄድኩ። ማንን አገኘው? ቄስ ዮሴፍን። መለክሲው ምድርቃሉ መለክሲው ተሳሰው ነው። አባብሩዬ ምናሸ ማለት እስሙ ልንገራችሁ፣ ራሳቸው አባብሩዬ ምናሸ እየተሳሳቱ ነው። የሌባ ህዝብ ነው ያለ በአሁኑ ሰዓት። መለክሲ ያለ በአሁኑ ሰዓት መለክሲ ያለ ራሳቸው አባብሩዬ ውሸት እየዋሹ ነው። ውሸታቸው። እሺ በሃይማኖት ከመጣን ጋሽ ሙላት አሸራ አቆም ብለሃል። አቆማለሁ። ቄስ ዮሴፍ ሌባ ነው። የእናቱን የአባቱን ብርሃንና ሰርቆ ወስዷል። ይመልስ። ለምን ለዚህ የማትናገር? እውነቱ ይህ ነው። እውነቱ እናታችን ምንድነው ያለች? የካህን ቄስ አየለ ያድጓቸው ባለቤት ብርሃናውን ከጦለት ቤቱ ለምን ሰርቀህ ወሰድከው ያለች። በደረቁ ሌሊት መጥቶ ቁልፍ ስላለው ከወንድሙ ጋር ስለተደባደበ ነው። እኔም የሚገርመኝ ቄስ ሩቤል አየለ ያድጓቸው አሽቃባጭ ሌባ እውነቱን አታወራ። ስለዚህ ቄስ ዮሴፍ ብርሃናይቱን መልሳት፣ ብርሃናይቱን ከጦለት ቤቱ መልሳት። ይህ ብርሃና ያንተ አይደለም። እና ደግሞ ከቄስ ዮሴፍ አየለ ያድጓቸው ጋር የምትዞሩ ሰዎች ቄስ ዮሴፍ አየለ ያድጓቸው ልክ እንደሞር ቦታ ለቦታ እያዞራችሁ ተለይቶ አይታይም። ቄስ ዮሴፍ አየለ ያድጓቸው የአባቱን ብርሃንና እናቱ በቁመናው እያለሽ ሰርቆ ወስዷል። ሌባ ነው። ልቅ ካህናት የተባለው ቄስ ብርቁ ተገኘ ልቅ ካህናት የሃይማኖት መሪ መንፈሳዊ መለክሲ አባብሩዬ የት ገባ? ብርሃንና ሲጠፋ ቄስ ዮሴፍ አየለ ያድጓቸው ሰርቆ ሲሄድ ሌባው ላይ ቄሱም ሁለመናው ጳጳሱ ሁላ ሌባ ነህ። እኔ የምቀበለው እናታችን የካህን ቄስ አየለ ያድጓቸው ምሽታለሽ ንብረቷ ነው። ቄስ አብርሃም ሙሉጌታ ቄስ አብርሃም አየለ ያድጓቸው ደግሞ ቄስ ነው። ጦለት ቤቱ አልተዘጋም፣ ክፍት ነው። ግና ብርሃናውን ቄስ ዮሴፍ አየለ ያድጓቸው ሰርቆ ወስዶታል። ቄስ ሩቤል አየለ ያድጓቸው በሚዲያ መጣና ለምን ቄስ ዮሴፍ ብርሃናውን ሰረቀው አላልክም? ሌባውላ። እኔ የሚገርመኝ የቄስ ሩቤል አየለ ያድጓቸው የአባትን ብርሃና የሰረቀልህ ቄስ ዮሴፍ አየለ ያድጓቸው ጦለት ቤቱ አወጥቶ ይሄን ብርሃና ወደ ጦለት ቤት መልስ። ይሄ ብርሃና የህዝብ ነው። ቄስ ሩቤል አየለ ያድጓቸው አንተ ራስህ ሌባ ነህ። አዎ ታሪኩን ከነገርናችሁ የቄስ አየለ ያድጓቸው ብርሃና ከማን እንደመጣ እንነግራችሁ ነው። የኛ ነው። ከኛ ቤተሰብ ነው የመጣ። ከፀሐየ ዋላሸት ቤተሰብ ነው የመጣ። ካጎቴ ዋላሸት ቤተሰብ ነው የመጣ። የካህን ቄስ አየለ ያድጓቸው ብርሃና ከኔ ቤተሰብና ከፀሐየ ዋላሸት ቤተሰብ ነው የመጣ። እኛ ቄስ አለመሆናችን እንጂ ይህ ብርሃናም ለኛም ይገባናል ብለን ቄስ ዮሴፍ አየለ ያድጓቸው ይህን ብርሃና ከነበረው ጦለት ቤት
ካልመለስካት ህዝቡ በፍርድ ቤት ይዋጋል። ቄስ ዮሴፍ አየለ ያድጓይቸው ሌባ አምጣት ከሱ ጋር የምትከተሉ የንስሐ አባት አድርጋችሁ የምትከተሉ ህዝብ የከደራ ሌቦች ናችሁ እናንተ ራሳችሁ። ወደዳችሁም ጠላችሁም አሙታኪያ ደኻረት ሁለት ወንድማማቾች ቢደባደቡ ቄስ ዮሴፍ እንግዲህ ከወንድሙ ጋር ስለተደባደበ ቄስ አብርሃም ሙሉጌታን ሄዶ ከሷል። ይክሰስ ምን ችግር የለም። አባል ቄስ ዮሴፍ አየለ ያድጓይቸው ለምንድነው በጨለማ የካህናችን የካህን ቄስ አየለ ያድጓይቸው ብርሃንና በጨለማ ሰርቆት ይዞት ሄደ? ብርሃንናው ከጸሎት ቤት የለም። እኔ የሚገርመኝ የኸደራ ህዝብ ኸደራ አዳላሚ ሌባ ውሸታም ህዝብ ይሄን ብርሃንና መልስ እናቲቱ የካህን ቄስ አየለ ያድጓይቸው ሚስት እኮ አለሽ አይልም? አሁን ቄስ አየለ ያድጓይቸው ቄስ ዮሴፍ አየለ ያድጓይቸው የአባቱን ብርሃንና ይዞ እየዞረ በሚቅላጥ ለሚቅላጥ አንድ የድንኳን ልክ እንደሞርነው ቦሌለ ያን ብርሃንና ይዞ የሚዞረው ካት ነው። ይሄ ካት ነው። የአባቱን ብርሃንና ሰርቆ ይዞ ከሄደ ካወጣ ቄስ ዮሴፍ አየለ ያድጓይቸው ካት ነው። ብርሃናውን መልሰው ወደ አባት ጦለት ቤት ወደ እናታ አስረክበው። ጦለት ቤት ከፈለክ ሂድ ለምን ሌባ